በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቀደሙትም የፈረሱትም ስፍራዎች ካንተ የታነጹ ይሆናሉ፣ የብዙ ትውልድንም መሰረት ታቆማለህ። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 12። በታሪክ ማህደር ውስጥ የማይፋቁ ድንጋይ ላይ የታተሙና በልብ ውስጥ የነገሱ አባቶች አሉ። ዛሬ ወደ አክሱም ጥንታዊ ስልጣኔ ማዕከል ደይሃ ተራሮችና ድንጋዩ ምስክርነት እንወስዳቸዋለን። ይህ ታሪክ ከ1500 ዓመታት በፊት ከሮም ግዛት ተነስተው የኢትዮጵያን ምድር በወንጌል ብርሃን ስላደሱት ስለ 9ኙ ቅዱሳን በተለይም ስለ ታላቁ አባት ስለ አባ ፍፄ የሚተርክ እምነትና የጽናት ታሪክ ነው። በ5ኛው መቶ ክፍለ ዘመን ዓለም በሃይማኖት ክርክር በታወከችበት ወቅት 9 ከዋክብት ከኤፌሶንና ከኮንስታንቲንያ ተነሱ። እነዚህ ቅዱሳን ምድራዊ ክብራቸውን ንቀው የሮምን ቅንጦት ትተው ወደ ኢትዮጵያ አክሱም የመጡት ወርቅ ፍለጋ ሳይሆን የጠፋውን ነፍስ ፍለጋ ነበር። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እውነተኛ ስደት ማለት ከሀገር መውጣት ሳይሆን ከእግዚአብሔር መንግሥት መለየት ነው። ቅዱሳን ግን ሀገራቸውን ቢለቁም እግዚአብሔርን ይዘው ስለሚጓዙ የሄዱበት ሁሉ ሰማይ ሀገር ይገነባሉ። አባ ፍፄና ጓደኞቻቸው አክሱም በደረሱ ጊዜ በንጉሥ አላሜዳና በሕዝቡ ዘንድ በታላቅ ክብር ተቀበሏቸው። ነገር ግን ቅዱሳኑ ዓላማቸው ክብር አልነበረም። ወንጌልን ለማስፋፋት እያንዳንዳቸው ወደ ተለያዩ አውራጃዎች ተሰማሩ። አባ ፍፄም ይሃ የተባለችውን ጥንታዊትና የግርማ መካን መረጡ። አባ ፍፄ ይሃ ሲገቡ ያዩት ነገር የሚደንቅ ነበር። ከ2500 ዓመታት በፊት በሳባውያን ጥበብ የተገነባ ያለምንም አያያዣ ማለትም ጭቃና ሲሚንቶ በጡሩብ ድንጋዮች ብቻ የቆመ ታላቅ ሕንፃ አዩ። ነገር ግን ያ ሕንፃ የጨለማ ማዕከል ነበር። ሕዝቡ ለጨረቃ አምላክ የሚሰግድበት፣ ለጣዖት የሚገዛበት ስፍራ ነበር። እዚህ ላይ ነው የአባ ፍፄ ጥበብ የሚገለጠው። ቅዱስ አትናቴዎስ ሐዋርያዊ እንደሚለን ጌታችን ሰው የሆነው የሰውን ተፈጥሮ ሊያጠፋ ሳይሆን በኃጢአት የቆሸሸውን የእግዚአብሔር መልክ ሊያድስ ነው። አባ ፍፄም ሕንፃውን አላፈረሱትም። ይልቁንም በውስጡ የነበረውን አጋንንት በጸሎት አባረሩ። በቅባ ሜሮን ቀድሰውት ይሃው እግዚአብሔር ማደሪያ ያደረጉት። ይህ በታሪክ የይሃ ገዳም ተብሎ የሚታወቀውና ዛሬም ድረስ በአፍሪካ ቀንድ ካሉ ጥንታዊ ቤተ ክርስቲያናት አንዱ ሆኖ የቆመው ታላቅ ተአምር ነው። በአባ ፍፄ ገድል ላይ የተመዘገበውና ትውልድን ሲያስደንቅ የኖረው ታላቁ ተአምር እርሳቸው በሚጸልዩበት ወቅት ጽኑ ድንጋይ እንደ ሰም ይቀልጥ የነበረ መሆኑን ነው። ቅዱሱ መጽሐፍ ልባችሁን እንጂ ልብሳችሁን አትቅደዱ እንዳለ የአባ ፍፄ ልብ እግዚአብሔር ፍቅር እጅግ ስለለሰለሰ ግዙፍ ድንጋይ እንኳን ለቅድስናቸው ምላሽ ሰጠ። የሰው ልጅ ከፈጣሪው ጋር ሲታረቅ ተፈጥሮ ሁሉ ይታረቀዋል። አንበሶች እንደ በግ እግራቸው ስር የሚንበረከኩት፣ ድንጋዩ እንደ ሰም የሚለሰልሰው ለዚህ ነው። ይህ የእግር አሻራ ዛሬም በይሃ ገዳም አለ። ትርጉሙ ግን አንድ ነው። በእምነትህ ከጸናህ በሕይወትህ ያለው የድንጋይ መሰናክል ሁሉ ይቀልጣል የሚል ሰማያዊ መልእክት ነው። አባ ፍፄ ሕንፃ ብቻ አላነጹም፣ ሕዝብን የሚያንጽ ቃልም አዘጋጁ። 9ኙ ቅዱሳን መጽሐፍ ቅዱስን ወደ ግዕዝ በመተርጎም ትውልዱ የሕይወትን መንገድ እንዲያገኝ አደረጉ። አባ ፍፄ
ብዙ ዘመን ወንጌልን አስተምረው አብያተ ክርስቲያናትን መስርተው ግንቦት 29 ቀን ወደማይጠፋው ብርሃን ተሻገሩ። የተወደዳችሁ ተመልካቾች፣ እኛም ሕይወት እንደ የሃው ሕንፃ የቆየና የጠቆረ ሊሆን ይችላል። ነገር ግን አባ ፍስያንን ሕንፃ እንደቀደሱት እግዚአብሔር ዛሬ የእኛን ሕይወት ሊቀድስ ይፈልጋል። ልባችን እንደ ድንጋይ የጠነከረ ቢሆንም ንስሐና በጸሎት ከቀረብን እንደ ሰም ሊለሰልስ ይችላል። የአባ ፍስያና የዘጠኙ ቅዱሳን በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።